በዛሬው ቪዲዮ ከምናያቸው መካከል አዶናይ ዘመቻ ተጀምሯል። አዶናይ ለማኝ ነው የሚል ሰው ተነስቷል። ቀን ስራ ሲሰራ አይቼው አላውቅም ሲያወራ እንጂ አንድ ቀን ማውራትስ ፍርዳችሁን ኮሜንት ላይ ጻፉልኝ። ሊያ ሾው ኢትዮጵያውያንን አመስግናለች። ምንድነው አሬ ልጆች ኢትዮጵያኖች እኔ ላከበራችሁ ይሄ ለቪው ለማስመሰል ይሄ እንደዚህ ለማለት ሰው ለእውነት ዛሬ ደግሞ ዘመቻው ወደ ጆርዲ ዞሯል። አረጋጊው ጎበዝ ስትባይ አበዛሽው እየተባለች ነው። አረጋጊው አንበሳ እየተጫወተች ነው። ጆርዲ አረጋጊ አንድ ቀን ሁለት ቀን ጎበዛለሽ ማለት አንቺ የተለየ ነገር አለሽ ማለት አይደለም። ለጃኒ ሰዎች ምክር እየሰጡ ነው። እናንተ ምክራችሁን ኮሜንት ላይ አጋሩን። ጃኒ የምትባል ልጅ ከቲክቶክ ዓለም መጥፋት አለባት ብላችሁ እቺን ልጅ እያሳደዳችሁ ያላችሁ አካላት ምናልባት የሚራራ አንጀት ካላችሁ ስለዚህች ልጅ ሁለት ነገሮችን ለእናንተ መናገር ስለፈለኩ ነው ይሄን ቪዲዮ ሰራሁት። ጃኒን ምን ፈጣሪ ነው የምትያት? ከአንቺ ጋር የሚያገናኘው ነገር አንቺን ከማክበር ውጪ ጃኒ ለጃኒ ምነግራት ምንድነው? ምድር ላይ ሰው ስተት ያልሰራ የለም። ጃኒ ማርያምን ነው የምልሽ። እኔ አሁን ገበና ይሄ ስልክ ቢዘጋ እኔ ምናው ግን እቺ ልጅ በዚህ ደረጃ እንደው ምን ብታረጋችሁ ነው ወይስ ምን አድርጊ ነው እንደዚህ እግር በእግር እየተከታተላችሁ አካውንቷን ሪፖርት የምታረጉት? ለጃኒ ስለት የሰመረ ገብርኤል ሰማኝ ብላለች ሮሚ። ጃኒ ላይ የተነሳችሁ ቅዱስ ገብርኤል በክንፉን ከልሎ እንደያዛት ቅዱስ ገብርኤል የስራችሁን ይስጣችሁ። አስደንጋጭ የማይሰማ ነገር የለም። አካውንት በገንዘብ ማዘጋት ይቻላል። ተባብረው ገንዘብ አዋጥተው የጃኒን አካውንት በገንዘብ እየከፈሉ ማስ ሪፖርት እየገዙ ነው የሚያዘጉባት። ችግሩን ካሳወቅኳችሁ መፍትሄውስ ምንድነው? ዛሬ በእነዚህና መሰል ትኩስ ቪዲዮዎች ወደ እናንተ ተመልሻለሁኝ። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እንደተለመደው ሙሉ ቪዲዮውን ካያችሁ በኋላ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ቀጥታ ወደ ቪዲዮአችን። አንድ ቀን ስራ ሲሰራ አይቼው አላውቅም ሲያወራ እንጂ አንድ ቀን ማውራትስ አንድ ቀን ስራ ሲሰራ አይቼው አላውቅም ሲያወራ እንጂ ካናዳም እያለ ለንግስ ሲለምናይ ኢትዮጵያም እያለ ሲለምን ነው የምናየው። ኢትዮጵያ ሆኖ ስራ አልሰራ። ምንድነው ስራው ንገሪ? ምንድነው እሱ ስራ? ሶስቱን ልጆች ከጎዳና ስራን የተባልሽው እርዳታ አልተባልሽም። ስራው ምንድነው? ወስ አሁን ምንድነው ነው ስራን አሰራሩ ይሄን ነገር ለማስተባበር ተጠቀምኩ ስራን ለማስተራበል ሆነ የሚያወራው ትክክል ነው። ዛሬ እግዚአብሔር ስራ ምንድነው? አንተ እኔ ስራ አለኝ የራሴ ፕሮፌሽናል የራሴ ቴንክ ዩ ለሶላ ያስኩ የሱ ስራ ምንድነው? ጥያቄ ነው የጠየቁት። የለሽም ሰው ስራ ሳይኖር ሶሻል ሚዲያ አነቃቂ ነው። ብዙ ሰው ይሰማዋል፣ ብዙ ሰው ይከተለዋል። በዛ ነገር ተጠቅሞ ቢዝነስ ይሰራል። አገሬ ልጆች ኢትዮጵያኖች እኔ ላከበራችሁ ይሄ ለቪው ለማስመሰል ይሄ እንደዚህ ለማለት ሰው ለእውነት ለታገላችሁልኝ ለተናገራችሁልኝ እህቶቼ ከልብ አመሰግናለሁ። ምስክርነት ሰጣችሁልኛል፣ እናንተ መስከራችሁልኛል። ይበቃኛል። አመሰግናለሁ። በስደት ላይ ያላችሁ እግዚአብሔር ሐሳባችሁ ሞልቶላችሁ አገራችሁ ገብታችሁ እፎይ ብላችሁ የምታርፉበት ዘመን ይምጣላችሁ። ወደ ሀገራችሁ ተጠቅልላችሁ ገብታችሁ ህይወታችሁን የምትኖሩበት ሐሳባችሁን በነፃነት የምትገልጹበት የምታወሩበት እኩል ከማንም ጋር እኩል የምትናገሩበት እኔን ይናገሩኛል እንዲሉኛል ብላችሁ ተሸማቃችሁ ሲሆን ደረታችሁን ነፍታችሁ ኮራ ብላችሁ የምታወሩበት ዘመን ይምጣላችሁ። መጥቷልም የሀገሬ ልጆች መጥቷልም። በህብረት በአድማ በአንድነት ተነስቶ ቢጮው እግዚአብሔርን የያዘ ሰው አንድ ቀን ወድቆ አይቼው አላውቅም ከኔ ጭምር ማለት ነው። ስለዚህ እግዚአብሔር ያን ዘመን ያምጣላችሁ። ጆርዲ አረጋጊው አንበሳ እየተጫወተች ነው። ጆርዲ አረጋጊ አንድ ቀን ሁለት ቀን ጎበዛለሽ ማለት አንቺ የተለየ ነገር አለሽ ማለት አይደለም። በፐርሰናል ላይፍሽ ከሄድን አጫሽ፣ ቃሚ፣ ጠጪ፣ ዱርዬ ሴት ነሽ። ፐርሰናል ላይፍሽ ስለ ሴት ጠበቃነት ምንም የሚያገናኝ የለም። ፐርሰናል ላይፍሽ የቆሸሸ ጋርቤጅ ላይፍ ነው ያለሽ። ጆርዲ እውነቱን ልንገርሽ ሴትን ሪፕሬዘንት የሚያደርግ አይደለም። አጫሽ፣ ቃሚ፣ ጠጪ፣ ወመኔ ሴት። ስለዚህ አንዳንዴ በቃ ለሴቶች ትቆሚያለሽ ማለት ተግባር ይቀድማል። በተግባርሽ ሴትን ሪፕሬዘንት የሚያደርግ ማንነት የለሽ። ስለዚህ ዝም ብለሽ ያዙ ይልቀቁኛት በቃ ተፋጪ። የምን ጓና ፍጪ። እምቢ ካልሽ አንቺንም ነው የምናዘጋው። ስለዚህ አቁሚ። እንደዚህ አይነት ነገር ይደብራል። በአንዱ ላይ አክሽን መውሰድ ማን ሆነች ነው አንቺ አክሽን የምትወስጂው? ማን ስለሆንሽ አንቺ ማን ስለሆንሽ አንቺ
ነዋችን እናስወስዳለን እንዲህ እናደርጋለን በዚህ ወገን በዚህ ገብተን ምናምን ማን ስለሆነች ሊያም ታስተካክላለች። ጃኒ ጋር ምንም ነገር የላቸው። ከጃኒ ጋር የሚያገናኛቸው ምንም ነገር የለም። ሊያ የሚያገናኛቸው ነገር የለም። ሊያ ያገባት ስለ ጃኒ የሚመለከታት ነገር የለም። ታቆሟለች። ስለዚህ ሁላችሁም እቺን ታይም ጠብቃችሁ ለመፈመስ ምናምን የምትጋጋጡት ነገር አለ። እኛ ማንም አበሻ ምን መሆኑ ሳይታወቅ ነው የፈመስነው። ሊያሾ ምን ደርሶባት ነው እንትና ሀቢባ ሁሉ ድምፅ ሆናታለሁ ብትሰድበኝም እያለች ምን ሆና ነው ሊያሾ የምታለቅሰው? ሊያዘጉባት ሊያዘጉባት አይተዋት። እሷ ልጅ የምታሳድግ ናት። የልጇ ማሳደጊያ ነው ዩቲዩብ። ተዋት፣ አትዝጉባት ፕሊዝ። የምታዘጉ ሰዎች አካውንት አታዘጉ፣ ተው። የልጇን እንጀራ መዝጋት ምን ያደርጋል? ተዋት። ኢትዮጵያ ውስጥ ነው በዛ ላይ ያለችው። እንደኛ እንኳን የተለያየ ሀገር ብትኖር ብትዘጉት ሁኬርስ ብለን ነው። ቲክቶክ ቢዘጋ ላይፍ የሚጨምርልኝ የሚቀንስልኝ ነገር የለም። ለነ ሊያ ግን የልጆቻቸውን ጉሮሮ መዝጊያ ስለሆነ ፕሊዝ ይሄ መተዳደሪያቸው ለሆኑ ሰዎች እረፉ፣ ተዋቸው። ታውቁታላችሁ እንዴት እንደመጣው ከምን እንደተነሳው ራሴን ለማሸነፍ ምን ያህል እንደለፈው የሚታይም ነገር ነው እውነት ለመናገር እና ሁለቱን አካውንቴን ሳጣ ደብሮኛል። እንደ አንድ ብቻዋን እንደምትኖር ራሷን አሸንፋ እንደምትኖር ሲል ደብሮኛል። ለጃኒ ምነግራት ምንድነው ምድር ላይ ሰው ስህተት ያልሰራ የለም። ጃኒ ማርያምን ነው የምልሽ። እኔ አሁን ገበና ይሄ ስልክ ቢዘጋ ስንት ጉድ ሰርቻለሁ፣ ስንት ጥፋትን አጥፍቻለሁ። የኋላ ታሪክሽ ቢመጣ አሁን የሚመጣውን ወይም ደግሞ አሁን ያለሽበትን የሚያጎድፍ አይደለም፣ ማለፍሽን መጠንከረሽን የሚያሳይ ነው። ይውጣ ብዬም አልገፋፋም። እኔ አውጡት ምንም አታመጡ ምናምን አልልም። የሰው ህይወት ማበላሸን ነው። ግን በቃ የሆነ ነገር ሆኖ ቢያመጡትና ቢያወሩት እንኳን አትፍሪ። ምንም ነገር የሚመጣ ነገር የለም። ማርያምን ነው የምልሽ። ምንም ከፀሐይ በታች ምንም አዲስ ነገር የለም። እኔ ነገ የራቁቴም ኖሯቸው ቢያመጡ አያምርም ሰውነቴ ነው የምላቸው። የሚያምር ነገር ነው መቼስ ለወንድ ልጅ የምልከው አይደል? አያምርም ሰውነቴ ነው የምለው። ይሄ ራቁት ፎቶ ነው የሚሉሽኝ እየመጡ ጧትና ማታ ይሁን። ለወደድሽው ላመንሽው ሰው ማንም ሰው ያደርጋል። ለወደድኩት ላመንኩት ሰው እኔ ራቁቴን አይደለም አባቴ የማያውቀውን ገበና ሁሉ ደውዬ ተናግሬያለሁ። አስረግጬ የምነግርሽ እነዛ ሰዎች መተው ቢያዋርዱኝ ሶሻል ሚዲያ ላይ ወድጄ እኮ ነው የምልሽ፣ ወድጄ አፍቅሬ በአካል ላላገኘው ሰው አባቴ የማያውቀውን ሚስጥር ራሱ ዝርግፍ አድርጌ የተናገርኳቸው ሰዎች አሉ። ነገ መተው ሊያዋርዱኝ ይችላሉ። ማንም የማያውቀውን እኔና እግዚአብሔር የምናውቀውን አሳልፌ ለሰው አውርቼ አውቃለሁኝ። እኔ ያ ሚስጥር ከማን ጋር እንዳወራው ታውቃለህ? ያ ሰው መጥቶ ቢያዋርደኝ አልኩሽ ምንም መስሎ አይታየኝም። ምንም ቅንጣት ታከል ህይወት ይቀጥላል። አመንኩትኝ፣ ተናገርኩ፣ አመንኩት፣ ላኩለት፣ አለቀ። እሱ ራሱ ይጸጸትበት እና ምንም አይምሰልሽ። ማርያምን ትናንትና ቪዲዮዋን አይቻለሁኝ ተለቆና አንድ ጊዜ እዚህ ጋር ቆም ላደርጋችሁና ሰብስክራይብ ላይክ አድርጉኝ። ጃኒ የምትባል ልጅ ከቲክቶክ ዓለም መጥፋት አለባት ብላችሁ እቺን ልጅ እያሳደዳችሁ ያላችሁ አካላት ምናልባት የሚራራ እንጀት ካላችሁ ስለዚህች ልጅ ሁለት ነገሮችን ለእናንተ መናገር ስለፈለኩ ነው ቪዲዮ የሰራሁት። የመጀመሪያውን እስቲ ከራሷ አንደበት እንስማ። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው እና አመሰግናለሁ። አካውንቴ ባኑ ነው። ከዚህ በፊት ዋርኒንግም ኑሮ ታውቃላችሁ። እንግዲህ እንደሰማችሁት ምን እያለች ነው? እዚህ ቲክቶክ ላይ በምሰራው ስራ ከኔ አልፌ የማስተዳድረው ኳላ ምን አለ እያለች ነው። ቤተሰብ አለ፣ የኔን እጅ የሚያዩ ቤተሰቦች ኳላ አሉ፣ ማስተዳድረው ቤተሰብ ኳላ አለ እያለች ነው። አያችሁ፣ ለካ እቺ ልጅ አካውንቴ ተዘጋ እያለች የምታለቅሰው በዛ አካውንት መዘጋት ከሷ አልፎ የሚጎዳ ቤተሰብ ኳላዋ ስላለ ነው። በዚህ ነገሯ ደግሞ ጃኒን የሚወድ ብቻ አይደለም
የማትወዷትም እንኳን ብትሆኑ እቺ ልጅን እየጠላችሁም እንኳን ቢሆን በዚህ ስራዋ ልናከብራት ይገባል። ከራሷ አልፋ በዚህ እድሜዋ ለቤተሰቧ መትረፍ ስለቻለች። ስለዚህ እቺ ልጅ እንጎዳለን ስትሉ ሁሌም ከኋላ የምትጎዱት ቤተሰብ እንዳለ እንድታውቁ ነው የመጀመሪያው ማለት ነው። ሁለተኛው ስለዚህች ልጅ ታሳቢ እንድታረጉላት የምፈልገው ነገር ምን መሰላችሁ? የዚህች ልጅ ህይወት እንዲሁ በተደላደለ መንገድ መጥቶ ስኬታማ የሆነ ህይወት አይደለም። እቺ ልጅ ህይወትን ለማሸነፍ በጣም ብዙ ውጣ ውረዶችን ያሳለፈች ልጅ ነች። ምናልባት ስለሷ ሰምታችሁ ከሆነ አላቅም፣ በሷ እድሜ ክልል የሚገኙ ሴት ልጆች በቤተሰብ ኬር ውስጥ ወይንም በቤተሰብ እንክብካቤ በሚኖሩበት ሰዓት እሷ ግን መስተንግዶ በልጅነቷ ስትሰራ ነበር፣ ነገን የተሻለ ለማድረግ ኑሮን ለማሸነፍ። የዚች ልጅ ህይወት እንዲሁ በተደላደለ መንገድ መጥቶ ስኬታማ ይሆን አይደለም ማለት ነው። ስለዚህ እዚህ ስኬት ላይ ከመድረሷ በፊት ያሳለፈችውን ውጣ ውረዶችንም ታሳቢ አድርጉላት ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የወለደች ልጅ አለች ከአንድም ሁለት። ጃኒን ምን ፈጠሪ ነው የምትያት? ከአንቺ ጋር የሚያገናኘው ነገር አንቺን ከማክበር ውጪ ጃኒ ምን አርጋሻለች? እስቲ ንገሪ። ከማክበር ውጪ ስለ ጂጂ አንድ ክፉ ነገር የተናገረችው አለች? ጃኒ አንድ ነገር የለም፣ አንድ ነገር የለም። የክፋት ጥግ ግን የሰውን ታያላችሁ። ልክ ሰው የወደቀ ሲመስላቸው ቅጥቅጥ የሚያደርጉ ከሊያ ጋር ጸበኛ ነን እግዚአብሔር በሚያውቀው። ግን በዛ ደረጃ እንዲጎዷት ፈቃደኛ አይደለሁም። እኔ አይደለሁም። እኔ ምለው ግን እቺ ልጅ በዚህ ደረጃ እንደው ምን ብታረጋችሁ ነው? ወይስ ምን አድርጊ ነው እንደዚህ እግር በእግር እየተከታተላችሁ አካውንቷን ሪፖርት የምታረጉት? ያኔ 2.7 ሚሊዮን የነበረ አካውንት እሱ ተዘጋ። እንደገና 1 ምናምን የደረሰው አይ ቲንክ ብዙም እያንቀሳቀሳት አይደለም። በጣም ሪፖርት እየተደረገ ነው። ሶስተኛ አካውንት ደግሞ እንድከፍት አድርጋችኋታል። ግን እኔ እስከማውቀው ድረስ እቺ ልጅ መታምን ብትደንስ ብትጨፍር ነው፣ ከዛ በኋላ ጌም ብትጫወት ነው። በጣም ሰላማዊ የሆነች ልጅ ናት። አካውንቷ ሌሎችን አታክ ለማድረግ ምናምን የምትጠቀምበት አይደለም። እንደ ሌላ ሰው አካውንት ተደጋግሞ እኮ ቢዘጋም የሆነ ነገር ስለሚያደርጉ ስለሚነካከኑ፣ ስለ ዘር አታወራ፣ ስለ ሃይማኖት አታወራ፣ ስለምን አታወራ? ምን አድርጊ ነው? በዛ ላይ በጣም ሺስቱ ያንግ በዚህ እድሜ ያሉ ልጆች አንዳንዴ እንደዚህ አይነት ውጣ ወረድ ነገሮች ሲገጥማቸው ቶለሬት ማድረግ የሚችሉበት እንትን ላይክ እንደኛ አይደለም። ስለዚህ እነሱ ላይ ናችንን ጥለን በዚህ ደረጃ እንደው ባንፈታተናቸው ባንከታተላቸው እውነት በጣም የበዛ ፐርሰናል አታክ ነው ይሄ እውነት። ባለፈው እንደዚህ ከእንትና ምናምን ቦይፍሬንድ ጋር ፍሬንድ ተባብሎ ሲነካኩ እኔ አያገባኝ ብዬ እንደው ምንም ሀሳብ አልሰጠውም። ይሄ ግን በጣም የበዛ ብቻዋን አታክ እየተደረገች ነው። አንድ ፍሬ ልጅ ናት ልጅቷ። ኢትዮጵያ ያሉ ልጆች ደግሞ በብዛት የቲክቶክ አካውንታቸው መተዳደሪያቸው ነው። ሌላ ነገር የሚያደርጉ ነገር ያለ አይመስለኝም። ስለዚህ በዚህ ደረጃ በእንጀራ ገበዳቸው እንደው ባይመጣ እና ያለው አማራጭ ሪፖርት ሲያደርጉ አካውንት ሲዘጋ እኛ ደግሞ በከፈተሽ ቁጥር ፎሎ ማድረግ ነው። ስለዚህ እኔ ፎሎ የምታረጉ ፎሎ ያላረጋችሁ ድንገት ደግሞ ሄድ መጣ ስትሉ ቪዲዮውን እግር ጥሏችሁ ያያችሁ ካላችሁና አዲስ አካውንት 100 ምናምን መሰለኝ ታች ሜንሽን አድርጌዋለሁ እየገባችሁ ፎሎ አድርጓት። 2.7 ያኔ ሚሊዮን ፎሎ ያረጋችሁ ሰዎች ካው መልሳችሁ ፎሎ ማድረግ ትችላላችሁ። ስለዚህ በዛ ነው ላይክ በዚህ በኩል ሲከፋት በዚህ በኩል ደግሞ አትሊስት የኛ ኮምፐንሴት ያደርጋል በሚል ነው። ግን ላይክ እንደነዚህ አይነት ትንንሽ ልጆች ላይ በጣም እንዲጉልበተኛ ባይኮን እንደወስል በእውነት በጣም ማለት ወነ ደስ አይልም፣ ይደብራል። መልካም ሳምንት ይሁንላችሁ። ኮሜንት ይገዛል፣ ላይክ ይገዛል፣ የማይገዛ ነገር የለም። እነዚህ ሰዎች ተባብረው ገንዘብ አዋጥተው የጃኒን አካውንት በገንዘብ እየከፈሉ ማስ ሪፖርት እየገዙ ነው የሚያዘጉባት። ጃኒ ላይ የተነሳችሁ ቅዱስ ገብርኤል በክንፉን ከልሎ እንደያዛት ቅዱስ ገብርኤል የስራችሁን ይስጣችሁ። ምን ታርጋችሁ? የገብርኤል ልጅ ናት፣ ምንም ነገር አትሆንም። አዶናይ ደግሞ ከጎኗ ነው። የኔ ስለት ሰምሯል። አዶናይ ከጎኗ ነው። አትጥሏትም። ምን አርጊ እንደምትሏት ባይገባንም ልጅቷን ታስለቅሷት አላችሁ። ቪዲዮ አለን። ደግ አደረገች። እሱም ካላችሁ ደግ አደረገች። ባሏ ቦይፍሬንዷ ከነ ምናምኗ ከጎኗ ነኝ አትጥሏትም አላችሁ። እሰይ ቅዱስ ሚካኤል እንደው መድኃኒዓለም። የዛሬውን ቪዲዮአችን በዚህ ጨርሰናል። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁኝ። ቻው።